ድምጽ የለኝም ነው አይደል በብዛት የምትሉት ድምጽ የለኝም ማለት ምን ማለት ነው እንደማለት ነው ምንም አይነት ድምጽ ማሰማት አልችልም እንደማለት ነው እንደኔ ድምጽ የለኝም ከመነል ድምጼ አያምርም ወይም ደግሞ ድምጼን እንደፈለኩ ማድረግ አልችልም ላይክ መፈልገውን ኦርደር የሆነ የተቃኘ ድምጽ ማሰማት አልችልም ብንል ጥሩ ይመስለኛል ይሄን ጊታር ይዤ የመጣሁበት ምክንያት ድምጽ የለኝም ብላችሁ ለምታስቡት ለእናንተ ለማሳየት ነው ማለት ነው ድምጼ አያምርም ወደሚል እናስተካክለውና እንዴት እናሳምራለን ይሄ ጊታር ቅኝቱ የተበላሸ ነው ድምጽ አለው ነገር ግን የሚያምር ድምጽ የለውም ይሄ ማለት ነው ቅኝቱ ኦርደሩን ለቋል ማለት ነው አበላሽቻለሁ ድምጽ አለው ነገር ግን ምን ሆኗል ማለት ነው የተበላሸ ድምጽ ነው ያለው የሚያምር ድምጽ የለውም ኦርደር የተደረገ ድምጽ የለውም እና እዚህ ጋር የምናያቸው ቲነር ናቸው ስራቸው ምንድነው ያንዳንዱ ክሮቹን ይወጥራል በዛውም ልክ ደግሞ እንዲላላ ያረጋል ማለት ነውና የሚወጥርልን የሚያስተካክልልን ቲነር ይባላል የጊታሩ ሰው አሁን እኔ ኦሬዲ ይሄን ነካክቼው አበላሽቻለሁ ግን ነገር ግን ድምጽ አለው ግን ድምጹ የሚያምር ነገር አይደለም ምንም በቃ ይሄ የሚያምር አይደለም ይኸውላችሁ ስሙታው ምን እየሆነ ነው አያችሁ እየተወጠረ ምናምን እየቀጠነ ምናምን መጣ ከዛ እየወፈረ መጣ እዚህ ጋር ያሉት ክሮቹ ራሱ ይለያያሉ ስትሪንጎቹ ወፍራም ቀጭን ምናምን አንተ ያለስ በጣም ቀጭን እስካለች እዚች ጋር አያችሁት ከዛ ደግሞ ሲላላ እንዴት እንደሚሆን እየወፈረ ይመጣል ሰው ማንኛውም ሰው ድምጽ አለው ማለት ነው ነገር ግን ምንድነው ያንን ድምጽ መቃኘት ማስተካከል ማለት ነው ባጭሩ ካስተካከላችሁት አሪፍ አርጋችሁ የሚያምር ድምጽ ማሰማት ይችላልላችሁ ወይም ደግሞ ቆንጆ አርጋችሁ መዘመር ይችላልላችሁ ትጋትን ይፈልጋል በጣም ትጋትን ይፈልጋል ሰው አሁን ለማስተካከል እንሞክረው ይሄ በጣም የተረበሸ ድምጽ ነው ለያንዳንዱ የተሰጣቸው ድምጽ አለና በዚህ እዚህ ላይ ባለው ድምጽ ይሄንን ድምጽ አሬንጅ ለማድረግ እንሞክራለን እሺ አሁን ይሄ የመጀመሪያው ድምጽ ይሄንን ድምጽ ማሰማት መቻል አለበት ይሄንን ድምጽ ማሰማት አለበት ወይም ደግሞ ይሄንን ማሰማት አለበት ሰው አሁን ስናሰማ ምንም አይመሳሰልም ይሄ ሌላ ይሄንን ማምጣት አለበት ይሄ ላ ነው የሚለው ይሄስ ላ ነው የሚለው ሰው አሁን ወደዚህኛው ድምጽ እንዴት ማምጣት አለበት የሚለውን ላ ምን መሆን አለበት ይሄ ወፍሯል መቅጠን አለበት ማለት ነው እናቅጠነዋለን ይወጠራል ማለት ነው አሁን ድምጻችን እያስተካከለን ነው ማለት ነው እንደዛ አስቡት ድምጻችሁን ወደ ማስተካከል እየመጣችሁ ኦርደር እያስያዘ ነው ማለት ነው እሺ ላ መሆን አለበት ላ ላ ላ ላ ላ ላ ላ መጣቻው ላ መጣ ሁለተኛው ደግሞ ይሄ ድምጽ መሆን አለበት ሶሪ ይሄኛው መሆን አለበት ላ ያለ ነው ግን የምንፈልገው ላ ነች ሰው ይሄ ወፍራል ይሄ ደግሞ ይቀጥናል ማለት ነው ሰው እናስተካክለው ላ መጣች ተስተካከለ ድምጻችሁ እንደዚህ ያረጋችሁ ማስተካከል ማለት ነው ከዛ ቀጥሎ ያለው ላ ይሄ መሆን አለበት ላ መሆን አለበት እሱስ ምን እያለ ነው ላ እያለ ነው ይሄ ይቀጥላል ይሄ ደግሞ ይወፍራል ስለዚህ የዚህኛው ልክ አይደለም ድምጽ እያወጣ እኮ ነው አያችሁት ድምጽ እያወጣ ነው ግን የሚያወጣው ድምጽ ትክክል አይደለም ሶ ላ ላ መሆን አለበት ሶሪ ላ ላ ማቾን አሁን ሶሪ ላ ላ ላ ትንሽ ይቀረዋል ላ ላ የራሱ ሶፍትዌር አለው ባይዚ የጊታር የሚቃኝበት ወይ ደግሞ የሚስተካከልበት የራሱ አፕሊኬሽኖች አሉ ምናምን ነገርና በሱም ፎ አድርገን ማድረግ እንችላለን እሺ ቀጥሎ ያለች ችኛው ነች ችኛው ደግሞ ድምጿ መሆን አለበት ይሄ ነበር አይደል አሁን ከዛው ደግሞ ይሄ ላ መሆን አለበት ላ ይሄስ ምን እያለ ነው ላ ላ
ላ ሰው አሁንም ይሄ ይወፍራል። ይሄ ደግሞ ትክክለኛው ግን ቀጭን ነው ማለት ነው። ላ ማምጣት አለበት። ላ መጣች አሁን ትንሽ አሁን የሚቀረው ላ ፐርፌክት አሁን መጥቶልናል ማለት ነው። ከዛ 2 ይቀረናል። እችኛው ድምፅ መሆን አለበት። ይሄ መሆን አለበት። መሆን አለበት። ሰው አሁንም ይሄ ወፍራም ነው። ደግሞ ቀጭን ነው። ትክክለኛው ወደ ትክክለኛው ማምጣት መሆን አለበት። እየመጣ ነው ወይስ አለፈ? አግኝተነዋል ማለት ነው። የመጨረሻው እችኛው ነች። ይሄ ድምፅ ማለት ነው። ብዙም ሩቅ አይደለም። ሰው ብዙም ሩቅ አይደለም። ሰው ከዛው ከሚናል ሶሪ አሁን በቃ አሪፍ ሆነች። በቃ የምንፈልገውን ነገር ብንጫወት የተበላሸ ቢሆን ኖሮ እንደዚህ የሚያምር ነገር አይደለም። ሰው ባጭሩ ማንም ሰው ድምፅ አለው። ነገር ግን የሚያምር ድምፅ ኦርደር የተደረገ ድምፅ ላይኖረው ይችላል። ያን ነገር ደግሞ በጥናት ማምጣት ነው ማለት ነው። እወዳቸዋለሁ።